ጫት ትቅማለህ እንዴ አንተ? ትቅማለህ? ሲሳም እስባለሁ። እሺ ሌላስ እንቻላችሁ ንፍሮ እኔ በልጁ አይደለም ምስቀው በእንዳንተ አይነቱ አጁዛ ልጆች ክብር አላቸው። ልጆች ነገ ማንነትን፣ አገርን፣ ህዝብን ያለ ድንበር፣ ያለ ሀብት፣ ያለ ድህነት ማቆም የሚችሉ ማይንድ ሴታፕ ያላቸው ህልመኞች ናቸው። ወይ መቃጠል ስንት አጁዛና ንፍሮ አለ። እንዲህ አይነት ቪዲዮዎች በሶሻል ሚዲያ በጣም ከቦታ ቦታ እንሰማቸዋለን። በተለያዩ ግለሰቦች እንደዚህ ባህልን፣ ወግን፣ ማንነትን፣ እሴትን የሚጥሱ ስራዎች የሚሰሩት ጭቃ የሆኑ ሰዎች አሉ። እኔ የምለው እናቶችና ህፃናት መብት እንሟገታለን የምትሉ በሴክተር በሚኒስቴር ዴታ የምትገኙ ግለሰቦች የት አላችሁ? እነሆ በቂርቆስ ክፍለ ከተማ አስገድዶ ሲደፍር የነበረው ህፃናትን ላይ ጥቃት ያደረሰው ግለሰብ ተይዟል። ዜና ብቻ ጠብቆ ማቅረብ ይሄ ምን ዋጋ አለው? ይሄ ከዚህ በላይ እኮ ሶሻል ይሄ ይነዋል ኦራል ሃራስመንት ልንሰማ አንችልም። በህፃን ልጅ ላይ ለደፈራ ጥቃት መንገዶች ናቸው እነዚህ። ልብ ማለት አለብን እኮ ጎበዝ። ይሄንንም ለእናንተ እንንገራችሁ። ህፃናቶች ላይ ጥቃት ተደረሰ፣ ህፃናቶች ሃራስመንት ደረሰባቸው። ገለመሌ ለፍርድ አቀረብ ነው። የእናንተ ዜና አንሰማም። የዚህ አይነቱን ስራ ነው መሰራት ያለበት። ህፃናቶችን ምንም ሳያውቁ ማጠልሸት፣ በሱስ በአጸያፊ ቃላቶች ትልልቅ ሰዎችን አንቱ የሚባሉ ግለሰቦችን ስም ማጥፋት፣ በአደባባይ ማዋረድ፣ ይሄ ኢትዮጵያዊነት አይደለም። በእንደዚህ አይነቱ ስራ እውቅና እናገኛለን? ሺህ ጊዜ አይገኝም እንደዚህ አይነት እውቅና። ነገሩ እናንተ ምን ታድርጉ? ትልልቅ ሚዲያዎችም ለእናንተ ቦታ ይሰጣሉ። እጅግ በጣም እናመሰግናለን ፎሎወሮቼ። አሁን እንደዚህ 170 ሺህ 60 ሺህ ፎሎወርስ አግኝተናል። ያው እስካሁን ድረስ የመጣንበት መንገድ አግባብ ባይሆንም ከዚህ በኋላ ግን እናስተካክላለን። ዱቄት የሆነ ህዝብ እናንተን ይቀበላል። ስራችሁ እንድትቀጥሉ ያደርጋችኋል። አቡ ተያይዘን አለቅን። አሁንማ እኮ ኧረ በስመ አብ ስንት ዱቄት አለ በህፃን ልጅ ላይ እንደዚህ የሚሰራም አለ። አባቴ አንድ ነገር ልንገር፣ ጫት ቅሞ መጠጥ ጠጥቶ ምስጉንና ተመስጋኝ የሆነ ለአገር የሚጠቅሙ ልጆች ወልዶ የሚያሳድግ ስንት ግለሰቦች አሉ። አንተ ንፍሮ አቡኔ ሚና አይነት ጭቃ ነው። በእናትህ በስመ አብ ወልድ ጭቃ